አንድ ወጣት ፍቅረኛውን ሞተር ሳይክሉ ላይ አፈናጦ በጣም በፍጥነት በሰዓት 160 ኪሎ ሜትር ይከንፋል። ልጅቷ እባክህ ፍጥነት ቀንስ የኔ ፍቅር ፈራው እኮ አለችው። እሱም እንድንዝናና ብዬ ነው ሲላት ኖ ፍቅር በጣም አስፈሪ ነው ፕሊዝ ፍጥነት ቀንስ። ልጁም እሺ እንድቀንስልሽ ከፈለግሽ እንደምትወጂ ንገሪኝ ሲላት አፈቅርሃለሁ የኔ ቆንጆ ብላ ወገቡን እንቃርጋ እንደያዘች ሳም አረገችውና እሺ አሁን ቀንሰው አለች። እሺ ግን በጣም ስለሞቀኝ ሄልሜቴን አንሺልኝና አንቺ አጥልቂው አላት። እንዳላትም አረገች። በማግስቱ አንድ የአገሬው ጋዜጣ እንዲሚል ዜና ይዞ ወጣ። አንድ ሞተር ሳይክል በፍሬም ብልሽት ምክንያት ተጋጭቶ ሞተሩን ሲያሽከረክር በነበረው ወጣት ላይ የሞት አደጋ ሲከሰት አብረው የነበረችው ፍቅረኛዋ ግን ተረፈች። ለካ ሞተሩን ያሽከረክር የነበረው ፍቅረኛዋ ድንገት ፍሬን እንደተበላሸበት ሲገባው እሷ እንዳታውቅ በማድረግ የመጨረሻ የስንብት ፍቅር ቃሏን ተቀብሎ ሄልሜቱን እሷ እንድታጠልቅ አድርጎ እሷን በህይወት እንድትኖር ራሱን ለመስዋዕትነት እያዘጋጀ ነበር። ፍቅር እንደዚህ አይነት መስዋዕትነትን ይጠይቃል። በሰንበት ትምህርት ቤታችን በጋራ በፍቅር ከምናገለግለው መካከል ወንድማችን ጸጋ በካንሰር ህመም ምክንያት እየተሰቃየ ለሕክምና ውጪ ሄዶ ለመታከም 4 ሚሊዮን ብር ስለተጠየቀና ለዚህም ጥቂት ቀን ብቻ ስለቀረው በፈጣሪ ስም የ100 ብር ቻሌንጁን ከስር በማስቀምጥላችሁ አካውንት እንድትቀላቀሉ እንማጸናለን።